ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን በዛሬው ከታሪክ አምድ ፕሮግራም የታላቁን የሙስሊም ጀግና የሰላሁዲን አልአዩቢ ታሪክ ክፍል 2 ፕሮግራምን ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። ሰላሁዲንም የአብሮ አደጎቹንና የወንዙን ልጆች በማግኘቱ ተደስቶ ከፍተኛ የሆነ ወጪ በማውጣት በደማስቆ ልብ ደስታን አጫረ። ሰላሁዲን ደማስቆን በተቆጣጠረ በአራተኛው ቀን የድንበር መቆጣጠሪያ ጉልላቶችን ተረክቦ የከተማይቱን አስተዳዳሪነት ለወንድሙ በመወከል ሰራዊቱን ይዞ ከኑረዲን ሞት በኋላ የተገነጠሉ የሻም ግዛቶችን ለማስመለስ ጉዞ ጀመረ። እረፍትም የለውም። በመጀመሪያ ምንም አይነት ኃይል ሳይጠቀም ሐማ የተሰኘችውን ግዛት በቁጥጥር አውሎ የሂምስ ከተማ በጠንካራ ጥበቃ ስለተጠበቀች አቅሙን ባጭር ላለማዳከም እሷን ትቶ ጉዞ ወደ ሐለብ አደረገ። ሐለብ ወይንም አሌፖ ሲደርስ ከሚሽተኪን ያልንበረከከለም ሁኔታ ቢያሳይም አሰፈረባት። የቀድሞው ንጉስ አልጋ ወራሽ የሆነው ብላቴናም የከተማይቱን ነዋሪ ሰብስቦ ለማንኛውም ወራሪ አካል ሀገራችንን አሳልፈን ልንሰጥ አይገባም በማለት አሳደመ። ከሚሽተኪን የተባለው ግለሰብም ወደ ሐሻሽያኑ ባላባት የትብብር ደብዳቤዎችን ላከ። የቀድሞው ንጉስ አልጋ ወራሽ የሆነው ብላቴናም የከተማይቱን ነዋሪ ሰብስቦ ለማንኛውም ወራሪ አካል ሀገራችንን አሳልፈን ልንሰጥ አይገባም በማለት አሳደመ። ከሚሽተኪን የተባለው ግለሰብ ወደ ሐሻሽያኑ ባላባት ትብብር ደብዳቤዎችን ላከ። ሐሻሽያን ማለት ከኢስማኤልያ አቂዳ ተገንጥለው የፋጢሚያን ስርወ መንግስት በመመስረት ላለፉት 262 ዓመታት የአረቡ ዓለም ላይ ተጽዕኖ መፍጠር የቻሉ ነበሩ። አሁን ላይ ግን ይህ ደብዳቤ ሲደርሳቸው ሰላሁዲን ቂም እንጂ አቅም የላቸውም። ሰላሁዲን የፋጢሚዮችን ስርወ መንግስት ነቅሎ በመግባቱ ከፍተኛ የሆነ ቂም የቋጠሩበት ሐሻሽያን ከሚሽተኪን ጋር በመመሳጠር ሰላሁዲንን ከሰራዊቱ መሃል ገብተው ለመግደል ተስማሙ። ሰላሁዲንን ለመግደል 11 ሐሻሻውያን ተመርጠው ተልኳቸውን ለማሳካት የሰላሁዲንን ሰራዊት ተቀላቅለው ጉዞ ወደ ሳላ ድንኳን አቀኑ። ሰላሁዲንን ለመግደል ከሰራዊቱ መሃል ከሚገኘው ድንኳን የከተሙት የዝንኪ ወታደሮች ወደ ድንኳኑ ሊገቡ ሲሉ በቁጥጥር ስር ውለው አንዱ በጦር መሪው ሲገደል የቀሩት ሊያመልጡ ሲሞክሩ ተገደሉ። ይህ በእንዲህ እንዳለ የጥራቤልስ ወይንም ሊባኖስ ገዢ የሂምስን ግዛት ለመቆጣጠር ወታደሮቹን ሊባኖስና በሂምስ ድንበር ከሚገኘው ሐይቅ ዳርቻ አስፍሮ ባለበት ሁኔታ የሰላሁዲንን ክፍለ ጦር መንቀሳቀስ ሲሰማ በፍጥነት ቦታውን ለቆ ተመለሰ። በዚህ ጊዜ በሰላሁዲን ቁጥጥር ስር የሚገኙት የሻምና የጀዚረቱል ፈራቲያ ፖለቲከኞች በሙስሊሙ ዓለም የሰላሁዲንን ስም የሚያጠፉ ወሬዎችን መንዛት ጀመሩ። ማንነቱን ረስቷል። ለቀድሞው ንጉሳችን ተራ አገልጋይ እንጂ ምንም አይደለም፣ ያውም ቃል ኪዳን የሚበላ ከሃዲ አገልጋይ፣ ንጉሱን ክዶ አልጋ ወራሹን በየሀገሩ የሚያንከራትት ከሃዲ በማለት ስሙን ማጥፋት ተያዙት። በዚህ መልኩ ስሙን ማጥፋት ሲጀምሩ ሰላሁዲን እንዲህ በማለት ምላሽ ሰጠ። እኔ ሐለብንም አልወረርኩም። ሲጀመር የሻምን ምድር በቁጥጥር ስር ያዋልኩት የእስላሙን ዓለም ከመስቀል ጦረኞች ሴራ ለመጠበቅ ስል ብቻ ነው። በጠላት ወረራዎች ከእስላሙ ዓለም የዘረፉትን ቅዱሳን ስፍራዎችን ለማስመለስ የቀድሞ ንጉስ አልጋ ወራሽ ከእድሜ አንጻር ልጅ ስለሆነና ስለቱ ስለማይኖረው በጠላት ከንቱ ማባበል እንዳይታለል የኔ መምጣት ግድ ሆኖ ስለታየኝ መጥቻለሁ። በሶሪያ ግዛት የሚገኘውን የሐማ ከተማን የመስቀል ጦረኞች ዳግም ለመቆጣጠር ከነሙሉ ሰራዊቶቻቸው በከተማይቱ ዙሪያ ማንጀባባቸውን የሰማው ሰላሁዲን የተወሰኑ ወታደሮችን ብቻ አስከትሎ ወደ ስፍራው አቀና። የሰላሁዲንን በመንገድ ላይ መሆን የሰሙት የመስቀል ጦረኞቹም ከግጥሚያው በፊት ስፍራውን ለቀው ወደ መጡበት ሸሹ። ሰላሁዲን ከተማይቱን ገብቶ የድንበር በሮቹን ዳግም ተቆጣጥሮ በማዋቀር ከግዛቱ አካበበ። ይህን ሁሉ የሰላሁዲንን መግነን በቅርብ ሲከታተል የነበረው የኢራቁ ገዢ ሁኔታዎች በዚህ መልኩ ከቀጠሉ የኢራቅም ግዛት በሰላሁዲን እጅ እንደምትወድቅ ስላመነ
ከፍተኛ ቁጥር ያላቸውን ጦረኞች አሰልፎ ሰላሃዲንን ለመቅጠም ተነሳ። ይህን ጊዜ ሰላሃዲን በሙስሊሙ መካከል ምንም አይነት እሰጥ አገባ እንዳይፈጠር በመስጋት የሐለብን ግዛት ትቶ ወደ ሐማ ከተማ ወታደሮችን ይዞ ሰፈረ። ይህ ጥሩ አጋጣሚ የፈጠረላቸው የሐለብ ገዢዎችም የሰላሃዲንን መውጣት ተከትለው ከነሙሉ ትጥቃቸው ከኢራቃውያን ወታደሮች ጋር ሰላሃዲንን ለመዋጋት ተሰለፉ። የዝንካውያኑ አልጋ ወራሽም ነበር። ከሰላሃዲን መገኛ ከሆነችው ከሐማ ከተማ ድንበር ላይ በርካታ ቁጥር ያለውን ሰራዊት በወርሃ ረመዳን አሰልፈው የሰላሃዲንን መንግስት ሊደመስሱ ሲቀርቡ ሰላሃዲንም የሰላም እና ወርድ ደብዳቤዎችን በልመና መልኩ አከታትሎ ላከላቸው። ይሁን እንጂ የሰላሃዲንን ልመና ከቁብ ያልቆጠሩ የዝንኪ ስርወ መንግስት ወታደሮች ካልተዋጋን ዱንያ ትቅርብን ብለው ገፍተው መጡበት። ይሄኔማ ብዛታቸው ጋራ ሸንተረሩን ያጥለቀለቁትን የዝንኪ ወታደሮችን ሰላሃዲን እግር አንቀጥቃጭ ድብደባ ደብድቧቸው ሙሉ ሰራዊቱን በመደምሰስ የተቀሩትን ማርኳቸው ለቆላቸው የወጣውን የሐለብን ከተማና የተቀሩትን የዝንኪ ግዛቶች ተቆጣጠረ። ይህን ተከትሎ በዝንኪ ስርወ መንግስት ግዛቶች ላይ ሰላሃዲን ራሱን የአዩቢ ስርወ መንግስት ገዢ አድርጎ ሾመ። በምስሉና በስሙ ሳንቲሞች ታተሙ። የቀድሞ ንጉስ የኑርዲንን ሚስት ሰላሃዲን አገባት። የግብጽና የሻም ዙሪያ ንጉስ የሚል ስምም ተሰጠው። ይሁን እንጂ የዝንኪ ስርወ መንግስት የቀድሞ ባለስልጣናት ራቅ ካሉ ግዛቶቻቸው ከትመው ሰላሃዲንን ለመዋጋት ጠንካራና ስልታዊ ጦር ተለሱልጣን የተሰኘ ስፍራ ላይ አዘጋጁ። 24 ኪሎ ሜትር ከሐለብ ርቀት ላይ የመስቀል ጦረኞችን ከመዋጋት ያገዱትን የዝንኪ ሰራዊቶች ላይ ቆራጥ እርምጃ ለመውሰድ ሰላሃዲን ከግብጽ እልፍ አላፍ ወታደሮችን አስመጥቶ ወደ ጦርነቱ ፍም ተቀላቀለ። ምንም እንኳን የዝንኪ ጦር ብዛታቸውና ትጥቃቸው ለመቅረብ ቢያስፈራም ሰላሃዲን እንደ ጦር አዛዥ ርቆ ሂደቱን እየተከታተለ አልነበረም። ይልቁኑ የዝንኪ ወታደሮችን ሰልፍ እያቆራረጠ ወደ ጦር አዛዣቸው ይከንፍ ጀመር። ይህን የተመለከቱት የሰላሃዲን ወታደሮችም ሞራላቸው ጨምሮ ጦርነቱን አፋፋሙት። ይህን ጉድ የተመለከቱ የዝንኪ ወታደሮችም የተገደሉ ጓዶቻቸውን አጸደ ስጋ እየረገጡ ሽሽት ጀመሩ። አብዛኞቻቸውም ተማርከው በሰላሃዲን ቁጥጥር ስር ውለው ያቺ ቀን ለሰላሃዲን እጅግ በርካታ ምርኮ ንብረቶችን ያስገኘለት ዕለት ሆና ዋለች። በስተመጨረሻም የተማረኩትን የዝንኪ ወታደሮችን ሰላሃዲን የተለያዩ ስጦታዎችን ለግሶ ለቀቃቸው። በመጨረሻም ብዛት ያለውን የጦርነት ምርኮ ሰላሃዲን ለሰራዊቶቹ በማከፋፈል ራሱ ምንም ሳይወስድ በመጣበት ፈረስ ባዶ እጁን ሲመለስ የታሪክ ድርሳናት ጀግንነቱን እስከ ወዲያኛው ሕያው በማድረግ ስንኞች አሞካሹት። በእግረ መንገዱ በአሻሻውያን ቁጥጥር ስር የሚገኙ ግዛቶችን ነጻ እየተመለሰ ባለበት ሁኔታ ላይ የተወሰኑ የአሻሺ ወታደሮች ለግድያ ሴራ ሲረው ከሰላሃዲን ሰራዊት ጋር ተቀላቅለው ገቡ። ጦርነቱ ጋብ ብሎ ሰላሃዲንም ወገቡን ሊያሳርፍ ከድንኳኑ ስር ሲገባ አሻሻያኑ ወታደሮች በዝግታ ተከተሉት። የተቀሩት ደጅ ላይ ሲቆሙ አንደኛው ወታደር ሰላሃዲን ካለበት ድንኳን ዘልቆ በመግባት በያዘው ቢላዋ ጭንቅላቱ ላይ ሰነዘረ። በጭንቅላቱ ያጠለቀው የብረት ኮፍያ ወይንም ሄልሜት የሰላሃዲን የራስ ቅል ቢታደግለትም ወታደሩ ዳግም ቢላዋን ፊቱ ላይ ሰንዝሮ ጉንጩን አገኘው። ከዚያም ሰላሃዲንን በጀርባው በመጣል ሊያርደው ሲል በአጋጣሚ ሰላሃዲን ወታደሩን ገልብጦት የካሃዲን ቅጣት አቀመሰው። የተቀሩትንም የአሻሻዩን ወታደሮች ውጪ ላይ ያሉ የሰላሃዲን ዘመዶች ይዘው እስከ ወዲያኛው ከዱንያ አሰናበቷቸው። ይህ በእንዲህ ሳለ የቀድሞ ስርወ መንግስት ገዢ የኑረዲን ዘንኪ ትንሽ ልጅ ካቱን ባቀረበችው የሽምግልና ጥሪ አማካይነት በዝንኪና በአዩቢ ወታደሮች መካከል ሰላም ወርዶ ሰላሃዲንም በስምምነቱ ተደስቶ አጋጣሚውን በመጠቀም ሰራዊቱን እዚያው በሻም ምድር ትቶ የግል ጠባቂዎችን ብቻ አስከትሎ ለሁለት ዓመታት የተለያትን የግል ግዛቱን ግብጽን ሊጎበኝ ጉዞ ጀመረ። ከአንድ ወር ጉዞ በኋላም የናፈቃትን ግብጽ ገብቶ ወገቡን ሳያሳርፍ ወደ ሀገር ልማት ገባ። በመቀጠልም የድንበር መከላከያዎችን አጠናክሮ ዳግም አደራጀ። የግዛቱን ወታደሮች ምልመላ አካሂዶ ቁጥራቸውን ከፍ አደረገ። የከተማ መግቢያ በሮች ላይ የደህንነት አጥሮችን አስገነባ።
ጥልቀቱ 85 ሜትር የሚያህል ጥልቅ የምንጭ ውሃ አስቆፈረ። በግብጽ ወደቦች ላይ ከምዕራባውያን ድንገተኛ ወረራ ለመከላከል የሚያስችል ትልቅ ድልድይ መሳይ ግድብ አስገነባ። ከጦር ግንባታው ጎን ለጎን በርካታ መድረሳዎችን አስገነባ። የማህበረሰቡን ኑሮ ውድነት ለማረጋጋት ኢኮኖሚካል ድጋፍ አደረገ። ከተለያዩ ሀገራት በስደት የመጡ ሙስሊሞችን ማቆያና መንከባከቢያ ስፍራ አበጀ። በሷ ለመኖር ተዘራርፎ የነበሩ ነዋሪያንን ሀቅ አስመልሶ ጭፈራ ቤቶችን አዘግቶ የሸሪዓውን ህግጋት ዳግም ሕያው አደረገ። ይህ በእንዲህ እንዳለ በ573ኛው ሂጅራ አቆጣጠር የመስቀል ጦረኞች የደማስቆን ድንበር በቁጥጥራቸው መዋላቸውን የሚያስረዳ ዜና ከወደ ሻም ምድር ለሰላሃዲን ደረሰው። ከመስቀል ጦረኞች ጋር ቀድሞውኑ ያልተጣጣመው ሰላሃዲን ዲኑ ተደፍሮ እረፍት ለምኔ በሚል ስሜት ጉዞ ወደ ፍልስጤም አቅራቢያ ወዳለ የክርስቲያኖች ግዛት ማምራት ጀመረ። የሰላሃዲንን ወደ ፍልስጤም መንቀሳቀስ የሰሙት የመስቀል ጦር ዘዋሪዎችም የሰላሃዲንን ትኩረት ከፍልስጤም ለማዘናጋት ከፍተኛ ቁጥር ያለውን ሰራዊት ወደ ሻም ግዛት ሐሪም ወደ ተባለች ከተማ በወረራ መልክ ላኩ። ትኩረት ማስቀየሪያ ተብለው የተላኩትን የመስቀል ጦረኞች ከደመሰሰ በኋላ ሰላሃዲን ሰራዊቱን ይዞ ጉዞ ወደ ፍልስጤም ወይንም ቁድስ ጀመረ። የሰላሃዲን ሰራዊቶች ጠቅላላ ቁጥራቸው 26000 ነበሩ። 8000 የተመረጡ ጦረኞች ሲሆኑ የተቀሩት 18000 ደግሞ ቁጥር በደንብ ያልሰለጠኑ አፍሪካውያኖች ናቸው። 26000 ወታደሮችን ያቀፈው የሰላሃዲን ጦር ወደ ቁድስ በሚደረገው ጉዞ በርካታ የመስቀል ጦረኞችን ግዛት እየተቆጣጠረ የቁድስን በር ደረሰ። ቁድስ የመድረሱን ዜና በቅርበት ሲከታተል የነበረው የቁድስ ንጉስ ባልደወይን በቤተ መቅደስ ጦረኞችና ከጎረቤት ሀገር ባስመጣቸው ቅይጥ ጦረኞች አማካይነት የሰላሃዲንን ጦር በመርታት በርካታ ወታደሮችን ሰውተው ወደ መጡበት ሸኟቸው። ምንም እንኳን የሰላሃዲን ሰራዊቶች በቁጥር የመስቀል ጦረኞችን የሚበልጡ ቢሆንም የመስቀለኞቹ ጦር መዋቅር በጦር መሪ አበጋዞች ብቻ የተደራጀ በመሆኑ ድልን ሊቀዳጁ ችለዋል። ይህ ሲሆን እንደ አውሮፓውያን አቆጣጠር በ1177 ነበር። ሰላሃዲን ምንም እንኳ የደረሰበት ሽንፈት ተስፋ የሚያስቆርጥ ቢሆንም ለአንድ ዓመት ያህል ግብጽ ላይ ጠንካራ ወታደራዊ መዋቅር ሲያቋቁም ከርሞ እንደ አውሮፓውያን አቆጣጠር በ1178 መግቢያ ላይ ጦሩን አሰልፎ ከግብጽ በመውጣት የሂምስን ግዛት እንደ መንደርደሪያነት ሊጠቀም ሰፈረባት። ሰላሃዲን መቀመጫውን ሂምስ ላይ አድርጎ ከመስቀል ጦር መሪዎች ጋር በመጻጻፍ ላይ ሳለ ባልታሰበ ሁኔታ የመስቀል ጦረኞች በሶሪያ የምትገኘውን የሙስሊሞችን ግዛት ወረው የተወሰኑ ነዋሪያኑ ላይ ግድያ ፈጸሙ። ይሁን እንጂ በመጨረሻም በግዛቷ በሚገኙ ድንበር ጠባቂያን አማካይነት ወራሪዎቹ በቁጥጥር ስር ውለው ሰላሃዲን በሰጠው ትዕዛዝ መሰረት የሞት ፍርድ ተፈጸመባቸው። የተቀረውን በ1778 ዓመት ሰላሃዲን ምንም አይነት ጦርነት ሳያካሂድ አሳለፈ። ይሁን እንጂ ነገራት በዚህ መልኩ አልቀጠሉም። በሰላይነት ወደ ቁድስ የላካቸው የሰላሃዲን ሰላዮች መስቀለኞቹ መካከለኛውን ሶሪያ ለመውረር ዝግጅታቸውን እንዳጠናቀቁ የሚገልጽ መረጃ ይዘውለት ብቅ አሉ። ይህን ጊዜ ሰላሃዲን አስቸኳይ 1000 ሰራዊቶችን መልምሎ ከመካከላቸውም የወንድሙን ልጅ አዛዥ አድርጎ በመሾም እንዲህ ሲል ሂዳየት ሰጣቸው። ከማንኛውም ወራሪ ኃይል ጋር ብቻችሁን ባላችሁበት ሁኔታ እንዳትዋጉ። የጠላት ጦር ሊዋጋችሁ ገፍተው ቢመጣ እንኳ ወደ ኋላ እንደማፈግፈግ እያላችሁ በተራራዎች ላይ በርካታ ችቦችን በሚታይ መልኩ አብሩልን። ያኔ በፍጥነት እንደርስላችኋለን። በሰላሃዲን የወንድም ልጅ የሚመሩ ሰራዊቶች ወደ ተላኩበት ተጉዘው የተሰጣቸውን ተልዕኮ በመፈጸም ላይ ሳሉ የቁድስ ንጉስ ባልደወይን ነገሩ እንዳምናው ቀላል መስሎት ሰራዊቱን አስከትሎ ወደ ሶሪያ ምድር ገባ። ከዚህ በኋላ ምን ይከሰት ይሆን? ምላሹን በቀጣዩ ክፍል 3 የምንመለከት ይሆናል። የዛሬን በዚህ አበቃን። በሚቀጥለው ክፍል 3 ፕሮግራም እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።